ሰላም እንዴት ናችሁ? ዩቲዩብ ጃንዋሪ 31 2027 ጀምሮ ቻናል ሞኔታይዜሽን ፖሊሲ ላይ እና ከዚህ በፊት ሞኔታይዝ በተደረጉ ቻናሎች ላይ አዳዲስ ወይም ደግሞ አንዳንድ የስርዓት ለውጦችን ላደርግ ነው ብሎ አስተዋውቋል። ስለዚህ ጃንዋሪ 31 2027 ጀምሮ አዲስ ቻናል ለመክፈት ያሰባችሁም ቻናላችሁም ደግሞ ሞኔታይዝ ሆኖ ክፍያ ኮንቲኒየስሊ ለማግኘት ማሟላት ያለባቸውን ህጎች በኢሜል ልኳል። ስለዚህ እዚህ ጋር ዩቲዩብ የላከው ኢሜል አለ። እዚህ ጋር ምንድነው የሚለው አክሽን ሪኳየርድ አክሴፕት አፕዴትድ ሞኔታይዜሽን ተርምስ ባይ ጃንዋሪ 31 ይላል ማለት ነው። ስለዚህ ምን ህጎችን ነው ኢንትሮዲዩስ ያደረገው የሚለውን ወደታች ስክሮል እናድርግና እንየው። ሃይ ኤዋይ ኤዱኬሽን ይላል። ይሄ የኔ የዩቲዩብ ቻናል ነው። ይህን ዩቲዩብ ቻናል ሞኔታይዝ ለማስደረግ የተጠቀሙበት ኢሜልን ተጠቅመው ነው ኢሜሉን የላኩልኝ። ስለዚህ እዚህ ጋር ምንድነው የሚለው ኢንሾርት ዲስክራይብ ሲያደርጉት ባለፈው 4 አመት ውስጥ $1 ቢሊዮን በላይ ለዩቲዩብ ክሬተሮች፣ ለአርቲስቶች እና ለሚዲያ ካምፓኒዎች ከፍለናል ይላል። እዚህ ወደ ታች ደግሞ ስትወርዱ በዋናነት ለውጥ የምናካሄድባቸው 3 ፕሮግራሞችን ላይ ነው ይላል። ስለዚህ እነዚህ 3 ፕሮግራሞች ምንድናቸው፣ ምን ህጎችን ነው የያዙት የሚለውን ወደ ታች ስክሮል እያደረግን እናያቸዋለን ማለት ነው። እዚህ ጋር ደግሞ ምንድነው የሚለው እነዚህ አዳዲስ ህጎች ምንም አይነት የዩቲዩብ ክሬተሩን ኢንቨስትመንት አይቀይርም ነው የሚለው። ስለዚህ ከ2026ቱ በተሻለ ማግኘት ይችላል የሚለውን ነው እዚህ ጋር ኢንትሮዲዩስ ያደረጉት። ስለዚህ ይሄን ህግ ደግሞ አክሴፕት ለማድረግ ዩቲዩብ ስቱዲዮ ላይ ሄደን ከጃንዋሪ 31 2027 ቀድመን አክሴፕት ማድረግ አለብን ማለት ነው። ስለዚህ አክሴፕት ኒው ተርምስ ስንለው ወደ ዩቲዩብ ስቱዲዮ ይሄዳል ማለት ነው። ስለዚህ ይሄ ህግ ደግሞ ተግባራዊ መሆን የሚጀምረው ከፌብሩዋሪ 1 2027 በፈረንጆች ይሆናል ማለት ነው። ስለዚህ ወደ ታች ስክሮል ስናደርገው አሁንም what is changing ይላል። እዚህ ጋር ዩቲዩብ አዳዲስ ህጎችን ኢንትሮዲዩስ ሊያደርግ ነው ብለናል። ስለዚህ እነዚህ አዳዲስ ህጎች ምንድናቸው? የመጀመሪያው አንደኛው ላይ እዚህ ጋር እንደሚያሳየው ኤክስፓንዲንግ ፕሪሚየም ሌት ነው። what is ፕሪሚየም ሌት የሚለውን ስናየው ፕሪሚየም ሌት ማለት አንድ ሰው ለዩቲዩብ ወርሃዊ ክፍያ ከፍሎ በአንዳንድ የዩቲዩብ ቪዲዮዎች ላይ ወይም ደግሞ ይዘቶች ላይ ማስታወቂያ ሳይኖርበት ወይም ደግሞ ሳይገባበት የሚመለከትበት አገልግሎት ነው ማለት ነው። ስለዚህ ዩቲዩብ ለዩቲዩብ ተጠቃሚዎች የሚሰጠው አገልግሎት ነው። ይሄ አገልግሎት ምንድነው? አንድ ዩቲዩብ ማየት የሚፈልግ ሰው ቪዲዮ ለዩቲዩብ ምን ያደርጋል? ቀድሞ ክፍያ ይከፍላል። የሚከፍልበት ዋናው ምንድነው? በሚመለከተው ቪዲዮ ላይ ምንም አይነት ማስታወቂያዎች ምንም አይነት አድ ፍሪ የሆነ ነው የምፈልገው፣ ቪዲዮውን ብቻ ነው የምፈልገው ይላል። ስለዚህ ምን ያደርጋል? ዩቲዩብ እንደዚህ አይነት አገልግሎቶችን ይሰጣል። እነዚህ አይነት አገልግሎቶች ግን ምንድናቸው? ካንትሪ ስፔሲፊክ ናቸው ወይም ደግሞ ሊሚትድ ነበሩ። የመጀመሪያው ሀገሮችን ማስፋት ነው። ከነበሩበት ሀገር አሁን ለምሳሌ የተወሰኑ ሀገሮች ናቸው። እነዚህን አሁን ላይ ሀገሮችን መጨመር ነው ማለት ነው። ሁለተኛው እነዚህን ሀገሮችን ኤክስፓንድ ማድረጉ ምን አይነት ኢምፖርታንስ አለው ለዩቲዩበሩ ነው ዋናው ጥያቄ ማለት ነው። ስለዚህ እዚህ ጋር እንግዲህ ዩቲዩብ ይህን አገልግሎት ወደ ሌሎች ፕሪሚየም አባል ሀገራቶች አስፋፋለሁ ነው ያለው። በሚያስፋፋበት ሰዓት ዩቲዩበሩ ምን ይጠቀማል ነው? አንድ ሰው ፕሪሚየም ከፍሎ የኛን ቪዲዮ ወይም ደግሞ የዩቲዩበሩን ቪዲዮ በሚመለከትበት ሰዓት ምንም አይነት ማስታወቂያ በቪዲዮ ላይ አይገባም። ስለዚህ ባይገባም ወይም ደግሞ ባያይም ዩቲዩብ ከሚሰበስበው ፕሪሚየም ላይ ወይም ደግሞ ከወሰደው ክፍያ ላይ የተወሰነውን ለዩቲዩበሩ ይከፍለዋል ማለት ነው። ስለዚህ ይሄ በጣም አሪፍ የሆነ አድቫንቴጅ ነው ማለት ነው። ስለዚህ ፕሪሚየም ሌት መስፋፋቱ ተጨማሪ ገቢ እንድናገኝ ወይም ደግሞ ዩቲዩበሮች የተሻለ ገቢ እንዲያገኙ ያስችላቸዋል ማለት ነው። ስለዚህ የመጀመሪያው ላይ አንደኛ ፕሪሚየም ሌት ዩዘሮችን ማብዛት ነው ማለት ነው። በተለያዩ ሀገሮች ላይ ኤክስፓንድ ማድረግ ነው። ሁለተኛው ህግ ደግሞ ሾርት ቪዲዮዎችን በተመለከተ ነው ማለት ነው። እዚህ ጋር ሁለተኛው ላይ ኢቮልቪንግ ሾርት ፕሌይአውት ሞዴል ኤንድ ኦፖርቹኒቲስ ይላል። ሾርት የሚሰሩ ዩቲዩበሮች ካላችሁ እዚህ ጋር ምንድነው የሚለው እያንዳንዱን ስቴፕ ባይ ስቴፕ ለማየት እንሞክራለን። ስለዚህ እዚህ ጋር ያለቻት ፖይንት ምንድነው የምትለው ኢንሾርት በ90 ቀናት ውስጥ 10 ሚሊዮን
ቪዎችን ከሾርት ላይ ማግኘት ሾርት ቪዲዮአችሁ ጋር ማግኘት ይጠበቅባችኋል ማለት ነው ክፍያ ለማግኘት። ስለዚህ 10 ሚሊዮን ኳሊፋይድ ሾርት ቪውስ ኢን ላስት 19 ዴይስ ማግኘት ይጠበቅባችኋል ማለት ነው። ሁለተኛው ደግሞ ምንድነው እዚህ ጋር if you post shorts regularly you will soon benefit from new targeted incentive programs even if you are below 1 million views mark። ስለዚህ continuously ወይም ደግሞ regularly ሾርት ቪዲዮዎችን ፖስት የምታደርጉ ከሆነ 10 ሚሊዮን ቪው ባይገባም ምን ያደርጋል ይላል ይከፈላችኋል ነው የሚለው ማለት ነው። ስለዚህ የሚከፈልን ደግሞ በምን አማካኝነት ነው? በአዶች ወይም ደግሞ በማስታወቂያና በፕሪሚየም ላይ መነሻ በማድረግ ይሆናል ማለት ነው። እዚህ ጋር ወደ ታች ደግሞ ስንሄድ ሶስተኛውና በጣም ትንሽ ጠበቅ ያለው ህግ ይሄኛው ላይ ነው። ሶስተኛው ላይ ምንድነው የሚለው አፕዴቲንግ ዩቲዩብ ፓርትነር ፕሮግራም አድስ ኤንድ ፕሪሚየም ኢንትሪ ተርሽሆልድ ነው። ከዚህ በፊት ምንም አይነት ዩቲዩብ ቻናል ሞኔታይዝ ያላስደረጋችሁ ከሆናችሁ ወይም ደግሞ ከዚህ በኋላ ዩቲዩብ ቻናል ከፍታችሁ ሞኔታይዝ ማድረግ ብትፈልጉ ምን ክራይቴሪያዎችን ማሟላት አለባችሁ ነው። ለምሳሌ ከዚህ በፊት የመጀመሪያው 4000 ዎች ሃወር መሙላት አለበት ነው። ለምሳሌ ዩቲዩብ ቻናል ከፈታችሁ እዛ ቪዲዮ አፕሎድ አደረጋችሁ። ስለዚህ ሰብስክራይበር እና ዎች ሃወር ነው በዋናነት የሚያስፈልገው ማለት ነው። ስለዚህ ዎች ሃወሩ 4000 ነው የነበረው፣ ሰብስክራይበሩ ደግሞ 1000 ነበር ማለት ነው። ስለዚህ የመጀመሪያው ለውጥ ያካሄዱት የት ጋር ነው? ሰብስክራይበሩ ላይ ምንም የተቀየረ ነገር የለም። የተቀየረው ነገር ዋናው ምንድነው ወይም ደግሞ ትልቁ እዚህ ጋር ዎች ሃወሩ ነው። አንድ ዩቲዩብ ቻናል ከፍታችሁ ሞኔታይዝ አድርጋችሁ ብር ለማግኘት ምንድነው የሚለው እዚህ ጋር 8000 ዎች ሃወር ያስፈልጋችኋል ማለት ነው። ዩቲዩብ ቻናላችሁን ከፍታችሁ ቪዲዮ አፕሎድ አድርጋችሁ በ365 ቀን ውስጥ 8000 የሰዓት እይታዎችን ማግኘት አለበት ይላል። ሌላኛው ደግሞ እዚህ ጋር ሾርቶች ለምሳሌ 10000 ነው ሲል የነበረው እዚህ ጋር ደግሞ ሾርት ቪዲዮዎችን ፖስት መታረጉ ከሆነ ደግሞ 20 ሚሊዮን ሾርት ቪዲዮዎችን ማግኘት አለባችሁ ሞኔታይዝ ለመደረግ ይላል ማለት ነው። ስለዚህ ከዚህ በፊት ከነበረው ላይ አዲስ ዩቲዩብ ቻናል ለመክፈት ጠጠር ያለ ህግ ያስገቡት ወይም ደግሞ አፕላይ ያደረጉት የለውጥ ያደረጉት እዚህ ጋር ነው 8000 ዎች ሃወር እና 20 ሚሊዮን ሾርት ቪዲዮዎች ላይ ማለት ነው። ስለዚህ ይሄንን ማሟላት ይጠበቅብናል ማለት ነው እንደ አዲስ ዩቲዩብ ቻናል የምትከፍቱ ከሆናችሁ። ሌላኛውና አምስተኛው ላይ ደግሞ ምንድነው አራተኛው ላይ ኢምፕሊመንት ያደረጉት ደግሞ ከዚህ በፊት ሞኔታይዝ የሆነ ቻናል ካለ ይሄ እንዴት ነው የሚከፈለው የሚለው ነው። ለምሳሌ እኔ ዛሬ 4 አመት የከፈቱት ከሆነ ምንም አይነት ቪዲዮ ፖስት ማላረገው ከሆነ ምንድነው የሚሆነው የሚለው ነው እዚህ ጋር ኢንትሮዲዩስ ያደረጉት። ፋይናሊ ዊ አር ሜኪንግ ኤ ፊው አዲሽናል አፕዴትስ ቱ ኪፕ ዘ ፕሮግራም ራኒንግ ስሙዝሊ ይላል። የመጀመሪያው ዩቲዩብ ቻናላችሁን ምን አድርጉት ይላል አክቲቭ አድርጉት ማለት ነው። ያ ማለት የሆነ ሳይክል እየጠበቃችሁ ተልተሎ ቪዲዮ ፖስት አድርጉበት ነው። ቱ ቤተር ሪኮግናይዝ ክሬተርስ ኮንሲስተንሲ ኢፈርት ኤንድ ሪፍሌክት ዘ ሪያሊቲ ኦፍ ዲፈረንት ፎርማትስ ኢንአክቲቭ ቻናልስ ናው ጌት አን ኤክስቴንድድ 90 ዴይ ዊንዶ ቱ ሚት ሎወር ቴልሾር ማለት ነው። ስለዚህ አክቲቭ ሆነው ለመቆየት በዚህ 365 ቀናት ውስጥ ምን ማድረግ አለባቸው? 1000 ዎች ሃወር ሊኖራቸው ይገባል ማለት ነው። ወይም ደግሞ ዩቲዩብ ቻናሉ ሞኔታይዝ የሆነው በሾርት ቪው ከሆነ ደግሞ በ90 ቀናት ውስጥ 1 ሚሊዮን ሾርት ቪውስ ማየት ይጠበቅበታል ማለት ነው። ስለዚህ እነዚህ ነገሮች ማሟላት ይኖርብናል ማለት ነው። ከዚህ በፊት ደግሞ ለምሳሌ ቻናል ሜምበርሺፕ ወይም ደግሞ ሱፐር ቻት ኦን አድርጋችሁ የምትጠቀሙ ከሆነ ደግሞ ከ2023 በፊት ቻናል ሜምበርሺፕ ወይም ደግሞ ሱፐር ቻት አክቲቭ አድርጋችሁ ከሆነ ዩቲዩብ እንደ አዲስ የኮሜርሻል ያስገብቷል ማለት ነው። አዲስ የንግድ ያስገብቷል ሱፐር ቻት ወይም ደግሞ ምንድነው የሚለው ኮሜርስ ከረንት ኮሜርስ ፕሮዳክት ሞዱል ደግሞ አዲስ አንድ ፊቸር ጨምሯል ማለት ነው። ስለዚህ ከሁለቱ ላይ ኤሊጂብል የነበራችሁ ወይም ደግሞ ሜምበርሺፕ እና ሱፐር ቻትን አክቲቭ አድርጋችሁ የነበረ ከሆነ አሁን ላይ ደግሞ ኮሜርስ ፕሮዳክት ሞዱል ላይ ኢንክሉድ ወይም ደግሞ አድ ማድረግ ትችላላችሁ ይላል ማለት ነው። ስለዚህ ዩቲዩብ በጃንዋሪ 31 2027 ኢንትሮዲዩስ ማድረግ የፈለጋቸው ህጎች ኢን ሾርት እነዚህን ይመስላሉ ማለት ነው። ስለዚህ እቺ ላይ አክሴፕት ኒው ተርምስ ስትሉ ወደ
ዝኛው ጋር ይሄዳል ማለት ነው። ወደ ዩቲዩብ ስቱዲዮ ይሄዳል። እዚህም ጋር ልክ አክሽን ሪኩዌርድ አክሴፕት አፕዴትድ ዩቲዩብ ፓርትነር ፕሮግራም ተርምስ ባይ ጃንዋሪ 31 2017 ይላል። እዚህ ጋር ሁለት ኦፕሽኖች አሉ። ሪቪው ኤንድ አክሴፕት ኤንድ ዲስሚስ ይላል። ስለዚህ ሪቪው ኤንድ አክሴፕት ነው የምትሉት። ስለዚህ ወደዚህኛው ይወስድናል ማለት ነው። ልክ ከዚህ ጋር ሲወስድን ዋትስ ቼንጂንግ ይላል። ዊ አር አፕዴቲንግ ዘ ፎሎዊንግ ተርምስ ቱ ኢንሹር ዘ ዌይ ዩ አርን ኢቮልቭ አሎንግሳይድ ዘ ፕላትፎርም ይላል። ሶ እነዚህ እንደታናነብና ግዴታ ምንድን ነው የምናደርገው ኮንቲኒው እንላለን ማለት ነው። ስለዚህ ኮንቲኒው እንልና አክሴፕት አድርገን እንጨርሳለን ማለት ነው። ስለዚህ ከዚህ በኋላ አዳዲስ ዩቲዩብ ቻናሎችን መክፈት ያሰባችሁም ከዚህ በፊትም ደግሞ ዩቲዩብ ቻናል ያላችሁ ሬጉላርሊ ቪዲዮዎችን አፕሎድ ማድረግና መከታተል ይጠበቅባችኋል ማለት ነው። ስለዚህ ይህንን አክቲቭ አድርጎ ወይም ደግሞ አክሴፕት ለማድረግ የመጨረሻው ቀን በፈረንጆች ጃንዋሪ 31 2027 ነው። ስለዚህ ከዛ በፊት ቀድማችሁ አክሴፕት ለማድረግ ሞክሩ ማለት ነው። አመሰግናለሁ።